ከጥቂት ቀናት በፊት ከሊቀመንበሩ ጋር ስብሰባ ነበረን። ፕሮጀክቱ ከሰኔ 30 ወዲህ እንዲጠናቀቅ ቁርጥ ያለ ውሳኔ ወስነዋል። ይህችን ቀን ማለፍ እንደማንችል ግልጽ በሆነ ቋንቋ ለኛ መልእክት አስተላልፈውልናል። ስለዚህ ይህ ውሳኔ መፈጸሙን እርግጠኛ መሆን ፈልጋለሁ። በእርግጥ ውሳኔው ተፈጻሚ መሆኑን የማረጋግጠው እኔ አይደለሁም። እነዚህ የምትመለከታቸው ትጉህ ሰራተኞች ናቸው። እኔ ማረጋገጥ የምፈልገው ስራውን ማጠናቀቅ በመንችልበት አግባብ ተሰማርተው በመስራት ላይ መሆናቸውን ብቻ ነው። ያም ሆኖ ቦብ ፊልድስ በዚህኛው የማጠናቀቂያ ቀን ስራው እንደማይጠናቀቅ ገና አላወቀም። በግንባታ ስራ ላይ ሁሉ ጊዜ ያልተጠበቁ ችግሮች ይከሰታሉ። አሁን ያጋጠመው ችግር ታዲያ የመዝናኛ ማዕከሉ የጣሪያ መዋቅር መቅረብ ከነበረበት ቀን ዘግይቶ በዚህም ላይ በትክክል ሳይሰራ ከነጉድለቱ መቅረቡ ነበር። የመዝናኛ ማዕከሉ ጣሪያ መዋቅር ፍርግርጎች የተሰሩት በፋብሪካ ነው። እያንዳንዳቸው በዲዛይኑ መሰረት በተናጠል ተበይደውና ተዘጋጅተው ወደዚህ ይቀርባሉ። እያንዳንዳቸው በሚገጠሙበት ስፍራ እየለየን ስንገጥማቸው እጅግ ጥቃቅን ሊባሉ የሚችሉ ጉድለቶች እንደነበረባቸው ተረዳን። ጉድለቶቹ እያንዳንዱ አንጓ በሚገጣጠምባቸው መገጣጠሚያ ላይ የ3 ሚሊ ሜትር፣ የ5 ወይም የ8 ሚሊ ሜትር ልዩነቶች ናቸው። ዲዛይኑን የሰራው ስትራክቸራል መሐንዲስ በዲዛይኑ መሰረት 1 ሳንቲም ዝንፍ ሳትል ተዘጋጅቶ መገጠም አለበት ይላል። ዲዛይኑን አንብቦ በመሬት ላይ የሚያስቀምጠው የግንባታ መሐንዲስ ደግሞ ተዘጋጅተው የመጡት ፍርግርጎች በትክክል ስላልቀረቡ ይህን ጣሪያ በስፍራው ላስቀምጠው አልችልም እያለ ታዲያ ምን አርግትሉኛላችሁ እንደማለት ትከሻውን ይሰብቃል። ስለዚህ እነዚህ ሁለቱ መሐንዲሶች ተደራድረውና ተግባብተው ስራው የሚጠናቀቅበትን መንገድ ማግኘት ይኖርብናል። እነሱ ከተግባቡ በጋራ መፍትሄ ማግኘት አይሳናቸውም። በዚህ ጊዜ ስራው ይጠናቀቃል። እንደምትመለከቱት በግድግዳው ላይ የሚነበበው ሰሌዳ ይህ የጦርነት ክፍል ነው ይላል። የጦርነት ክፍል ማለት በባለሙያዎች መካከል ውይይት፣ ፍጭትና ክርክር የሚካሄድበት የስብሰባ አዳራሽ ነው። የፕሮጀክቱ መሐንዲሶች ሁሉንም ነገር ድርቅ ባለ መንገድ አይገልጹም። ይልቁንም ዋዘኛና አጫዋች ለማድረግ ይሞክራሉ። የስብሰባ አዳራሹንም ጦር ሜዳ ማለታቸው ለዚሁ ነው። የቦብ ዋንኛ ተግባር በፕሮጀክቱ ላይ ብልሽትና ጥፋት እንዳይደርስ መቆጣጠርና መከታተል ነው። ይህም ማለት ደግሞ የተለያዩ አእምሮችን ማከራከርና ማላተም ማለት ሊሆን ይችላል። ቦብ የፕሮጀክቱ ዋና ኮንትራክተር ነው። ይሁንና እያንዳንዱ ስራ የየራሱ ንዑስ ኮንትራክተሮች አሉት። ለምሳሌ የመዝናኛ ማዕከሉን ጣሪያ የራሱ ንዑስ ስራ ተቋራጭ አለው። ሌላው ስራ ሁሉ እንዲሁ የየራሱ ንዑስ ተቋራጭ አለው። እናንተ ሁላችሁ የረጅም ጊዜ ልምድ ያላችሁ ባለሙያዎች ናችሁ። እያወራን ያለነው ስለምን እንደሆነ በትክክል የምታውቁ ይመስለኛል። እንደምታውቁት ይህ አሁን የምንነጋገረውን አጀንዳ ለሶስተኛ ጊዜ እየተነጋገርንበት ነው። ለሶስተኛ ጊዜ እንዲህ እያልን መቀጠል ግን አንችልም። በብዙ የማሳመን ጥረቶችና ማስፈራሪያዎች ታጅቦ ሞሉ ወደ መጠናቀቂያው እየተቃረበ ነው። የቦብ ቡድን የመጨረሻውን የማጠናቀቂያውን ቀን ለማክበር ልዩ የሆነ መንገድን ቀይሷል። ሞሉን የሚሸፍነውን የፋይበር ግላስ ግድግዳ የሚመረትበት መጠነኛ ፋብሪካ በፕሮጀክቱ ላይ እንዲከፈት አድርገዋል። ይህንን በማድረጋቸው አስተማማኝ አቅርቦት እንዲኖር ማድረግ ተችሏል። የኮንስትራክሽን ሥራ መምራት ጦርነትን እንደ መምራት ያለ ባህሪ ያለው የፕሮጀክቱ መሐንዲስም እንደ ሰራዊቱ ጄኔራል የሚቆጠር ነው። በሥራ ሂደት ውስጥ ብዙ ያልተጠበቁ ችግሮች መልካቸውን እየቀያየሩ ይከሰታሉ። አሁንም ሥራው ወደ መጠናቀቂያው ምዕራፍ ሲቃረብ አዳዲስና ውስብስብ ችግሮች እየተከሰቱ ነው። እያንዳንዱ ባለሙያ እያንዳንዱን የግንባታ አካል ሲገጥም ምንም ብልሽት ሳይደርስበት በአግባቡ መገጠሙን ማረጋገጥ ይኖርበታል። ያለዚያ ግን ከዚህ በኋላ የተበላሸውን አንስተን በሌላ ለመተካት ጊዜ ሊኖረን አይችልም። የሚለውን ትሰሙታላችሁ፣ በማለት ላይ ያለውን ትሰማላችሁ። አሁን ሰምተናል። አሁን
ብዙውን ጊዜ አንዳንድ ባለሙያዎች ችግሮች ብቻ ለመደርደር ይመጣሉ። ግድግዳዎቹ አልገጠም ብለዋል፣ የኮርኒሶቹ ፍሬሞች አልገጠም ብለዋል፣ ምን እናድርግ እያሉ የችግር ዝርዝር ይዘው ይቀርባሉ። እነዚህን ችግሮች ፈተክ መፍትሄ ሰጥተህ ዞር ስትል ሌሎች 2 ወይም 3 ችግሮች ተደርድረው ይመጡልሃል። የፕሮጀክቱ ማጠናቀቂያ ጊዜ እየቀረበ ነው። ስራውን በእለቱ እናጠናቅቃለን ብዬ አምናለሁ። ምክንያቱም እኔ ተስፈኛ እንጂ ጨለምተኛ አይደለሁም። አንድ ተስፈኛና አንድ ጨለምተኛ የሚለዩት የተሰጣቸውን ስራ በሚረዱበት መንገድ ነው። ጉዳዩ ተስፋ ቆርጦ መረበሽ ሳይሆን በፍጥነት የምንሰራበትን መንገድ አእምሮን ተጠቅሞ የማሰብ ጉዳይ ነው። በጦርነቱ ክፍል ለብዙ ወራት በርካታ ጦርነቶች ከተካሄዱ በኋላ ግድግዳ ከፍ እያለ መሄድ ጣሪያም ለብሶ ሙሉ እየተጠናቀቀ ዝግጁ ለመሆን ተቃረበ። በዚህ ሞል ውስጥ 170 ተንቀሳቃሽ ደረጃዎች ወይም ኤስካላተሮች አሉ። 170 በመጀመሪያው ዓመት ብቻ እንደሚመጡ ለሚጠበቁት 30 ሚሊዮን ጎብኚዎች በሜትር ሳይሆን በሄክታር የሚለኩ የእብነበረድና የመስታወት ልባሶች አርማታውን ማልበስ ጀምረዋል። ሱቆቹን ውድና ውብ የሚያደርጓቸው የመጨረሻዎቹ የማጠናቀቂያ ስራዎች እየተሰሩ ነው። እናም በመጨረሻ ሞሉ ለመጨረሻይቱ ቀን እየገሰገሰ ነው። ዘመን የሚመዘግበው የግንባታ ተጋድሎ ነበር። ነገር ግን አሁንም አንዲት የመጨረሻ ፈተና ትቀረዋለች። የዓለማችን ግዙፍ ሞል በሮችን ለጎብኚዎቹ እስከ ጥግ ለመክፈት 3 ቀናት ብቻ ይቀሩታል። 3 ቀናት ወይም 72 ሰዓታት። ከዓለም ጫፍ ዓለም ጫፍ ብዙዎችን ምን እየሰራ እንዳለ እየተመለከቱ ነው። በመክፈቻው ቀን ሞሉን ለመጎብኘት እጅግ ብዙ እንግዶች ይመጣሉ። ፈተናው እጅግ ብዙ ነው። አሁን ሞሉን በእለቱ መክፈት ይኖርብናል። እንግዶቻችንን እንኳን ደህና መጣችሁ ብለን በአክብሮት መቀበል አለብን። ለዚህ የሚያስፈልገውን አስደሳች መስተንግዶ ማቅረብ ይኖርብናል። ከዚያ በፊት ደግሞ ሞሉን አጽድተንና ጥቃቅን ጉድለቶች እንዳይኖሩ አሟልተን ማዘጋጀት ይኖርብናል። በየሱቁ ገብተው የሚነግዱ ነጋዴዎች ሸቀጦቻቸውን ደርድረው ተዘጋጅተው መጠበቅ አለባቸው። እንግዶቻችን ምንም አደጋ እንዳይደርስባቸው የመጠንቀቁና የጸጥታ ጉዳይም ሌላው አሳሳቢ ነገር ነው። እውነቱን ልንገርህ፣ ለዚህ ሁሉ ስጨነቅ ነው የማለው። ምናልባት የማልወፍረው ለዚህ ሳይሆን አይቀርም። የኔ ህይወት ሁሉ ጊዜ ጭንቀት ነው። ሊቀመንበሩ እውነታቸውን ነው። ለመጨነቅ ብዙ ምክንያቶች አሉባቸው። የዓለማችን ጋዜጠኞች ይህንን የመክፈቻ ስነ ስርዓት እንዲታደሙ ከዓለም ጫፍ ተጋብዘው ሳለ እነዚህን ሱቆች ከተከራዩት ነጋዴዎች ለመክፈቻው ቀን የተዘጋጁት በጣም ጥቂቶቹ ነበሩ። ይህንን የሚያህል ግዙፍ ሞል ወናውን ማስመረቅ እንዴት ይቻላል? በምረቃው ቀን ሱቆቻቸውን ይከፍታሉ ተብለው የሚገመቱት ከ1200 ሱቆች ግማሾቹ ወይም 600 የሚሆኑት ናቸው። ሌላው ቀርቶ የሞሉ የኩራት ምንጭ የሚባለው የወርቅ መሸጫ መደብሮች የሚገኙበት ይህ ክፍል እንኳን ለመክፈቻው ቀን ለመድረስ ገና ብዙ የሚቀረው ይመስላል። ወደ ወርቅ መደብሮቹ ብሎክ የሚወስደው ዋናው መንገድ እንደርሳቸው ምኞት የፈረንሳዩን ሻምዝ ኤሊዜ ባይመስል እንኳን በሊቀመንበሩ ትዕዛዝ መሰረት የወርቅ መደብሩ ግድግዳዎች በወርቅ ቅብ ልባስ እየተለበጠ ነው። ነገር ግን በአውሮፓዊ ባህል እንዲህ ባሉ የቀውስና የጭንቀት ጊዜያት ሁሉ አንድ ራሱ ተስፋ ኖሮት ሌሎቹን የሚያበረታ ተስፈኛ ከቶም ታጥቶ አይታወቅም። በምንም መንገድ ስራው ይጠናቀቃል። አንዳንድ መንገዶቹን የሚያጸዳ የጽዳት መኪና መጥቶ ጎዳናውን ማጽዳት ይኖርበታል። የውሃው ፋውንቴን በትክክል መስራቱን አረጋግጫለሁ። እናም ለመጨረሻ ደቂቃ 72 ሰዓታት ብቻ እየቀሩት ቦብ የመጨረሻ የሥራ ቁጥጥር ጉብኝቱን በማድረግ ላይ ነው። በጉብኝቱም እያንዳንዷን ጥቃቅን ጉድለት እየፈተሸ ትዕዛዝ ያስተላልፋል። ሰራተኞቹ ወዴት ናቸው?
እሺ ንገራቸው አሁን እዚህ ፈልጋቸዋለሁ አሁኑኑ ከበረዶ መንሸራተቻው አዳራሽ ጣሪያ ላይ የስዊዝ አይብ የሚመስለው ባለቀለም ተቃጠቆ የጣሪያ ለባስ ውብ ሆኖ ተገጥሟል የመጨረሻው የበረዶ ንጣፍ ትዕግስትን በሚፈታተን ዝግታ ተጋግሮ እየረጋና እየቀዘቀዘ ነው ተመስገን የአሳ ገንዳውም እነሆ ዝግጁ ሆኖ የመጀመሪያዎቹን 32 የአሸዋ ነብር የተባሉ ሻርኮቹን ለማስተናገድ ይቻል ዘንድ ምግባቸውን ለማቅረብ ዝግጁ ሆኖ እየተጠበቀ ነው የሻርኮቹ ምሳ ብዙውን ጊዜ ማክሮልና ወተቴ የሚባሉ የአሳ ዝርያዎች ናቸው እጅግ ውድ ናቸው የሚባሉት የቱና አሳዎችም በምግቡ ዝርዝር ውስጥ አሉ ሻርኮቹ ብቻ በየዕለቱ 15 ኪሎ ግራም የሚሆን ምግብ ይመገባሉ የሁሉ ምግብ በየዕለቱ ለአሳዎቹ ብቻ በተዘጋጀ ኩሽና ውስጥ ከሚዘጋጀው ምግብ 1/10ኛው ነው ምግባቸው በየዕለቱ ዝንፍ ሳይል ካልቀረበላቸው ሻርኮቹ በዚህ የገንዳ እስር ቤት ውስጥ ታላቅ ቁጣና ሁከት ሊያስነሱ ይችላሉ በዓለማችን በአንድ ስፍራ በሰው ጥበቃ ስር ካሉ ሻርኮች ትልቁ ቁጥር የሚገኘው በእኛ ገንዳ ውስጥ ነው ስለዚህ ሻርኮቹ በቂ ምግብ ማግኘታቸውን የሚቆጣጠሩና የሚመግቡ ሰራተኞች ተመድበዋል ምግቡ የሚቀርብላቸው በየዕለቱ በተመሳሳይ ሰዓት ነው ምግባቸውም በልዩ ሁኔታ ለራሳቸው ተስማሚ የሆነ ምግብ ነው ይህን በመደጋገም ሻርኮቹ ልክ በተለመደው ሰዓት ምግብ እንደሚቀርብ ለምደው እንዲጠብቁ እያንዳንዱ ሻርክ ግዙፍ አሳ ሁሉ እድገቱን ለመቆጣጠር የሚያስችሉና መረጃዎችን የሚያቀብሉ ማይክሮቺፕሶች በሰውነት ውስጥ ተቀብረውለታል በዚህ የኮምፒውተር መረጃ መቀበያ ቺፕስ አማካኝነት እያንዳንዱ ሻርክ ስለ ጤንነቱ ስለ እድገቱና በትክክል መራባት ስለመቻሉ ክትትል ይደረግበታል በርግጥ እነዚህ የባህር አውሬዎች ቁጥጥርና ክትትል ያስፈልጋቸዋል ነገር ግን ባለሙያው ፖል ሊሰጋበት የማይገባ አንድ ነገር አለ ሻርኮቹ በመደበኛ ሁኔታ ምግባቸው ሰዓቱን ጠብቆ እስከቀረበላቸው ድረስ በምግቡ ሰዓት መሃል ተጨማሪ ምግብ ፍለጋ በገንዳው ውስጥ ሁከት አይፈጥሩም የሻርኮቹ ባህሪ እንዲህ ነው አንድ ጊዜ የምግቡን ሰዓት ከለመዱ ምግብ ፍለጋ በአደን ራሳቸውን ከማድከም ይልቅ የምግቡን ሰዓት መጠበቁን ይመርጣሉ እጅግ ቢበዛ አንድ ወር ባልሞላ ጊዜ ውስጥ የምግቡን ሰዓትና አቅርቦት ይለምዱታል ስለዚህ አጠገባቸው የሚርመሰመሱትን አሳዎች እንኳንስ ሊያድኗቸው ከነመኖራቸውም ረስተው የምግብ ሰዓታቸውን ብቻ ይጠብቃሉ ነገር ግን አሳዎቹ የሚፈልጉት ምግብ ብቻ አይደለም በየዕለቱ 10 ሚሊዮን ሊትር የሚሆነው ሰው ሰራሽ የገንዳ ባህር ውስጥ የሚገኘው ውሃ በማያቋርጥ ዑደት የቆየው እየወጣ አዲሱም እየገባ ባዙሪት ፍሰት እየተቀያየረ መታደስ ይኖርበታል የውሃው የሙቀት መጠንም እንዲሁ ቁጥጥር ያስፈልገዋል አሳዎቹ ደስ ብሏቸው ጎብኚዎቻቸውንም እንዲያስደስቱ የውሃው የሙቀት መጠን በ24 ዲግሪ ሴንቲግሬድ ላይ መጠበቅ ይኖርበታል በየዕለቱ 40,000 ሊትር የባህር ውሃ ወደ ሙሉ ገንዳ ይገባል ይህ ጉዞ ለመጪዎቹ ዓመታት ቦቴዎቹ ሳያቋርጡ የሚያደርጉት የዕለት ተዕለት ጉዞ ነው ገንዳው በየዕለቱ አዲስ ውሃ ይፈልጋል ለአንድ ቀን ግድ የለም ብሎ መዘናጋት በዚህ ስፍራ የማይሰራ ቋንቋ ነው በየወሩ 10% የሚሆነው የገንዳው ውሃ በማጣራትና በትነት ከገንዳው እንዲወገድ ይደረጋል እነዚህ ቦቴዎች የሚተኩት ይህንን በየዕለቱ የሚጎድል ውሃ ነው ይሁንና ውሃው በቀጥታ በአሳዎቹ ላይ አይለቀቅም የባህሩ ውሃ ጨዋማና ንጽህና የጎደለው ነው ስለዚህ በዚህ ክፍል ጨዋማነቱ ተቀንሶና ተበርዞ ንጽህናው ተጠብቆና ተጣርቶ ወደ ገንዳው እንዲገባ ይደረጋል የሰነበተው ውሃ ደግሞ ስፍራውን ለአዲሱ ውሃ ይለቃል